የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ መግቢያ ጋር እስካን የሚደረገውን ጥለነው ነው የመጣ ነው እና በጣም አዝነናል። እንግዲህ የኔ ለመጀመሪያ ጊዜ ነው እንደ መድረክ ላይ ሲወጣ እና በጣም ነው የማመሰግነው። በጣም የዚህ ውድድር አሸናፊ ጃኒ ቤስት ስፖርት ኢንፎርማቲቭ ኮንተንት አሸናፊ ቢዮ ሰላም ዩቲዩብ እንዴት ናችሁ? ዛሬ በሌላ ቪዲዮ መተናል። እንደምታውቁት ቲክቶክ አዋርድ ላይ እጩ ነን እና ደግሞ እዛ ያሉትን ፕሮግራሞች እኛ ጋር ያሉትን ስንዘጋጃጅ ያሉትን ሙሉ ቪዲዮዎችን እዚህ ላይ ታገኙታላችሁ። ሁላችሁም ተከታተሉን። እስከዛው ግን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ ጠብቁን ማለት ነው አይደል? አዎ። ዛሬ እንግዲህ ጋይስ ማለት ነው አዋርድ ላይ በሁለት ዘርፍ እጩ ሆነን ነበርና ቀኑ ደርሶ አሁን ወደ አዋርድ ለመሄድ ልንዘጋጅ ነው ማለት ነው። እንግዲህ ስቴፕ ባይ ስቴፕ የት እንደምንሄድ ያለንን ፕሮግራማችንን ምናምን አብራችሁን ተከታተሉን። እዛም ሄደን አሪፍ ጊዜ አሪፍ ቆይታ እንደሚኖረን ተስፋ እናደርጋለን። እንወዳችኋለን። እስከዛ ግን ጋይስ ሰብስክራይብ እያደረጋችሁ ቆዩሽ። መሪያውን የምንሄደው የት ነው? አይላሽ ጋር ነው የምንሄደው። አይላሽ እንሰራለን፣ ከዛ ልብስ እንሞክራለን፣ ከዛ ወደ ፀጉር ቤት ቀጥታ ማለት ነው። ከዛ ሙሉ ቪዲዮን ያዋርዱን ማንን እንዳገኘ አለባበሳችን፣ አውትፊታችንን፣ ሁሉ ነገራችን እዛ ጋር ያለውን ድባብ ምናምን አዋርዱ ጋር ያለውን ድባብ ምናምን ሁሉንም በእኛ ዩቲዩብ ጠብቁ ማለት ነው እና እዩ፣ እስከ መጨረሻ እዩ። አዎ ለአዋርዱ የምንለብሰው ልብስ ካሰሬት አድርጉ። አሪፍ ጊዜ እንደሚኖረን በጣም ተስፋ እናደርጋለን አይደል? አዎ ጽድት ብለን ፏ ብለን ምር ብሎብን ነው እና ጋይስ ተከታተሉ፣ ሙሉ ቪዲዮን እዩት። እስከዛ ሰብስክራይብ አድርጉ። እና ወዶቺ ምን አይነት አይላሽ እንደምሰራ አይዲያ የለኝም። እንግዲህ ከሱ ጋር አብረን መጣል ማለት ነው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ለሁላችሁም ስማችሁ ስለማለቅ አንቺ ስምሽ ማለት የኔ ህይወት ነው ስሜ። በረከት እባላለሁ። እሺ ምን አይነት አይላሽ ኤክስቴንሽን ነው ሰው ላይ ስታይል የሚመችሽ አንቺ? እኔ አይላሽ ከተሰራ በጣም ይሄ ኦቨር እንትን አልፈልግም። ሚጮ ነገር ግን የሆነ ብዝት ብሎ አጭር ናቹራል ሉክ ነው የሚመችሽ ወይስ ሃይብሪድ ክላሲክ? አይ ዶንት ቲንክ ማየት ይችላል ካለ ምንም ሀሳብ የለኝም። አንድ ጊዜ ብቻ ነው አይላሽ ሰርች የማውቀው ባይ ዘ ዌይ ጋይስ። ከኔ ፔጅ ላይ ደራችታለ ወይስ እያየን ነበር? እንደውም አክቹሊ እንዳይልሽ ሼፓችሁ ምናምን ይለያያል። ኦኬ አንቺውን ሁድድ ነው አይልሽ ምናምን ኤል ከርል ሞል ብትሰራ ምን አይነት ነው? ኤል ከርል ማለት አይላሾቹ እንትናቸው ይለያያል። ኦኬ ማለት መሰለሽ ከዚህ በፊት ቪዲዮ ሰርችበት አካውንቴ ቫይራል አልሆነም ግን ያው ሰርችበት አውቃለሁ። ከርላቸው ይለያያል የእያንዳንዳቸው ብዛቱ። አሁን አንቺ ከነዚህ ውስጥ ምን አይነት ነው የሚመችሽ? ይሄኛው ወይ ሁለተኛው ወይ ይሄኛው ይቻላል። በጣም ደስ ሁለቱም መሆን ይችላል። ይሄኛው ሞር ሊሆን ክላሲ ላይ ማታም ስለሆነ ክላሲ ሳይሆን ያው ይሄኛውም ይሆናል እንትን ያው ይሄኛው ቦር እንደዚህ ካዡዋል ሌተሬት ነው የሚባለው ሌት እንደዛ ለሚሆን ነው። ይሄኛው ብዙ ጊዜ የሚጠቀምበት ከሆነ አይጮህም ምን አይልም ለኤኒቲንግ ይሆናል። ይሄኛው ያው ትንሽ ይሄኛውን ለምዶ ለሚመጣ ሰው ነው ሃይብሪድ ብዙ ጊዜ የሚመከረው። ቮሊዩም አለ። ቮሊዩም ያው ኤክስትራ ነው ከዚህኛው ጋር አንፃር ስታዩ በጣም ሞቅ ያለ ነው። ይሄ ሜጋ ይባላል። ይለያያል። አይ ሶ ይሄኛው ይሻላል ማለት ነው። ሃይብሪድ ሞር አሪፍ። ሃይብሪድ ሆኖ ምሰራሽ በዲከርል ነው ምክንያቱም ለፕሮግራም ነው ፈልገው ያልሽ አይንሽ ይሆናል ግን ሁለቱም በኤልም በዲም ይሆናል ግን ሞር ከርቪ ቢሆን አሪፍ ነው። ይሄኛውን የምትወጪ ከሆነ ሁለተኛውን የመረጠችው ትንሽ ሞቅ ያለ ነገር ነው የፈለገችው። ፋይናል ሪዛልቱ ምናምን ደግሞ አብራችሁን የምታዩት ይሆናል። ሌትስ ጎ
ሶ ቢፎር ይሄ ነው። ከዛ አፍተር ደግሞ ከተሰራው በኋላ ምን እንደሚመስል አብረን እናየዋለን። ቆንጆ እንደሚሆን ተስፋ አደርጋለሁ። አዎ ለሚገርም ፋይናል ሪዛልቱ ይሄን ይመስላል። ምንም አላየሁትም። አሪፍ እንደሚሆን ተስፋ አደርጋለሁ። ሶ መስታወት ጋይስ በጣም ነው የሚያምረው። እንደምታዩት ሉክ በጣም ነው የሚያምረው። እኔ ወድጃለሁ። ቴንክ ዩ። ምንም የለም። እኔ ወድጃለሁ። በጣም ነው የሚያምረው። ካሜራማን ያምላላ ያምራል ብሏል እሱ። ቴንክ ዩ ሶ ማች እንደዚህ ውብ ስላረከኝ አመሰግናለሁ። እኔም አመሰግናለሁ። ሁላችሁ መታችሁ ስለጎበኛችሁ እኔም አመሰግናለሁ። እና ጓደኞቼም አሉ። እኔም ብቻ አይደለም የሚሰራኝ ያቸው የልቶች በጣም ነው ያማረብን። እኛ ራሱ በጣም ነው የወደድነው። በጣም ወደናል። በጣም እናመሰግናለን። እና በተጨማሪ ደግሞ ከጥፍር ውጪ ሜካፕ እና ጥፍር ይሰራሉ፣ ኦምፕሬም ይሰራሉ። አድራሻው 22 ነው ህንጻ ላይ ነው። ስልክ ቁጥሩን ከስር እናስቀምጥላችኋለን። እየደወላችሁ ከፈለጋችሁ ጥፍር፣ ከፈለጋችሁ ኦምፕሬም፣ ከፈለጋችሁ አይላሽ፣ ከፈለጋችሁ ደግሞ ሜካፕ መሰራት ትችላላችሁ። እንወዳችኋለን። ሰብስክራይብ ያደረጋችሁ ደግሞ እናንተ ነው የሚያሳምራችኋል። ያ በጣም ላሊ ብራውስ ይለያል ለምላችሁ ጋይስ ይባረክ። እናመሰግናለን ጋይስ። ሰብስክራይብ አድርጉ። የትኛው አይናችሁ የሙሽራ ቀሚስ አድርገን እንሂድ እንዴ? አዎ ችግር አለ። የሙሽራ ቀሚስ አድርገን የሙሽራ ቀሚስ አድርገን እንሂድ። ህይወት ባክስ ያደረገችው አሟታል ጋይስ። ኧረ ለሁላችሁም ነው እንጂ ለሁላችሁም ላይ ዩቲዩብ። እሺ ምን አሰባችሁ? ምን አይነት ቀሚሶችን ላሳያችሁ? ለፕሮግራም የሚሆን ለአዋርድ የሚሆኑ ትልልቅ ወይስ ቀለል ያሉ ቀሚሶችን ላሳያችሁ? ስለዚህ ለኢንተርናሽናል ቁመናችን ከኛ ጋር የሚሄድብን አይነት ነገር አይደል? እንትን በይና እኛም ካልተመቸን እንቀይራለን። ስለዚህ ከእናንተ ጋር ሄዳል ብዬ የማስበውን ቀሚሶች ላሳያችሁ። እሺ መልካም። ከፈለግሽ አጭርም ካለ ረጅምም ካለ ብቻ ከኛ ጋር የሚሄድ አሁን አንድ አይነት ላይኖር ይችላል ብዬ እኮ ነው። አንድ አይነት አይኖርማ። ሶ ተቀራራቢ እንዲሆን አንድ አይነት ከሆነ ግን ሞር ሚዜ ነው የምትመስሉት። የተለያየ ፊዚካል ስላላችሁ ለእያንዳንዳችሁ የሚሆን ቀሚስ የተለያየ ላሳያችሁ። እሺ መልካም። እሺ ስሚማ ጽዮኒ አጭር ቀሚስ ብናደርግስ? ማርያምን ግን በጣም ያምራል። እቺ አሁን የሆነች ደስ የምትል ነገር ነው። እቺ በጣም ታምራለች። ማርያምን ላርጋት ታሪያች። እስቲ ለማንኛውም ሌላ እስቲ እንትን ካለ አማራጭ ካለ እንይና እናደርጋለን። ግን ቤት ውስጥ ያሉት ልብሶቹ በሙሉ ያማምራሉ። ቬሎዎቹ ምናምን ነገር ዛሬ እንግዲህ ልብሳችንን ወስደናል። አሁን ደግሞ ወደ ፀጉርና ወደ ጥፍር እንሄዳለን። ልብሳችንና አይላሻችንን ስለጨረስን ቀጣይ ፕሮግራማችን እሱ ነው አይደል ጋይስ? ወደዛ አብራችሁን ሂዱ።
ቁጭ ብላችሁ ሙሉ ፕሮግራሙን ተከታተሉ። ከዛው ሰብስክራይብ አድርጉ፣ ሰብስክራይብ ያደርጋችሁ ሼርም አድርጉ እና ደግሞ በዛው አዋርዱ ላይ ምን ልንመስል እንደምንችል በዚህ ቪዲዮ ያደርጋችሁ። ማርያም በጣም እንወዳችኋለን። ትናንጫለሽ። እሺ ጋይስ ደርሰናል ማለት ነው። ጸጉራችንን የምንሰራው ነፃነት ቢዩቲ ስፓ ነው። አሁን እንገባለን። ተከታተሉ። ቤት ከአቢሲኒያ ባንክ ፊት ለፊት ነው። እንግዲህ ያውና ጸጉራችንን የምንሰራው እዚህ ነው። ነገር ነው የምትሰራ ታስታውቃለች አይደል? ቆንጆ ነገር ነው የምትሰራ። እጅ ግን ቢፎር እና አፍተር እያያችሁ እሺ፣ እንዳረሱት ይሄን እጅ እንዳረሱት ምን በዚህ ምን ሆነ አሳልፋችሁ ታዩታላችሁ። ይሄን እጅ አሁን ይሁትና ማለት ነው የኔ እጅ ምን ቢደረግ ያምራል። ይሄን ግን ምን ሆነ? ያው እስቲ አዩት እንደዚህ ቆንጆ ሆነናል። ሁላችንም እንዴት እንደምናምር በጣም ደክሞናል፣ በጣም ድክም ብሎናል፣ በጣም አምሮብናል እና አሁን ማለት ነው ወደ ቤት እንሄዳለን። ከዛ በኋላ ወደ አዋርዱ ነው የምንሄደው ማለት ነው። ቤት ገብተን ልብሳችንን ቀያይራ ምናምን ወደ አዋርዱ ነው የምንሄደው። እስከዛ ድረስ ደግሞ ያሉትን ቫይብ ምናምን እናሳያቸዋለን። ሁሉንም ቫይብ ማለት ነው። ብዙ አርቲስቶች ይኖራሉ፣ ብዙ ዘፋኞች ይኖራሉና ከነሱ ጋር ያለንን ነገር ደግሞ እናሳያቸዋለን ማለት ነው። እስከዛው ግን በደንብ ተከታተሉን ማለት ነው። በደንብ ሰብስክራይብ አድርጉ። እንግዲህ እኛ ጸጉራችንም ጥፍራችንንም በአንድ ቀን የጨረስነው ጋይስ ሉክ እና ማለት ነው። በጣም መቤቴ ነኝ በበኩሌ ልክ ምን ያለ በጣም እናመሰግናለን። ነፂ በጣም ነው የምናመሰግነው። ነፃነት ቢዩቲ ሳሎን ይባላል እና አድራሻው ሰሚት ፍየል ቤት ነው። ስልክ ቁጥሩን ከስር እናስቀምጥላችኋለን። እዛ አካባቢ ያላችሁ ሰዎች የትም ያላችሁ መታችሁ መሰራት ትችላላችሁ። በጣም ነው ደስ የሚሉት፣ በጣም ጎበዞች ናቸው። እና ደግሞ ፕላስ ቤት ውስጥ ምን እንዳለ ታውቃላችሁ? ሙስሊሞች ማለት ነው እዚህ ወንድ የሚሰራ ሰው ስላለ እሱ ያለበት ቦታ መሰራት አይችሉም እና ግን ለእናንተ ለብቻችሁ ቦታ ተዘጋጅቶላችኋል እና መታችሁ መሰራት ትችላላችሁ። ስፔሻል የሚባሉ ቦታዎች አሉ። ለምሳሌ ለህፃናት አለ፣ ለሙስሊሞች አለ እና ደግሞ እስቲም አለ፣ ስፓ ማለት ነው እና በጣም ጎበዞች ናቸው። በጣም ነው ደስ የሚሉት። በቃ ሁሉም ነገር ንጽህናውን የጠበቀ ነው። ደግሞ የሚሰሩት ሰዎች ምናምን ትሪት አደራረጋቸው በጣም ደስ ይላል። እኔ ተመችቶኛል። እኛ እንደዚህ እንዳማረብን እናንተም እየመጣችሁ እንደዚህ ፋበሉ። ግን አሁን ሰዓት እየሄደብን ስለሆነ ወደ ቤታችን ትሪትመንቱን ረሳሽው። ትሪትመንት ደግሞ አላቸው። ትሪትመንት አላቸው። ትሪትመንት ይጠቀማሉ። የፈለጋችሁትን ነገር ነፃነት ቢዩቲ ኤንድ ስፓ መታችሁ ሁሉንም ነገር ሙሉ ፓኬጅ ማግኘት ትችላላችሁ። እንወዳችኋለን፣ እናከብራችኋለን። አራሻ ከስር እናስቀምጥላችኋለን። ወደ አዋርዱ ጋር እንሂድ። ቻው። መግቢያ ጋር እስካን የሚደረገውን ጥለነው ነው የመጣ ነው እና በጣም አዝነናል። እንግዲህ የኔ አውትፊት ይሄ ነው። አሳያቸው አንተ ይሄን ኮፍያ ሌላ ልኮ ነው ግድ የላችሁም ነው ልኮ ማራገቢያ አትልም እንዴ? ከመነጽሩ መነጽሩ ይለኛል እንዴ? እሱ እኮ ነግሮናል እኮ እኛንን ፍቅር ናት እኮ መታወቂያ ስታወጣ እኮ ነው የረሳችሁ። እንትን ነው ማሪ፣ እኔ የረሳሁት ይላችሁ የሚያመጣን ሰውዬ ነበረ። እሱ ደርሷል፣ ቀለበታች ደርሷል፣ ሁሉም ደርሷል። እና ክብክብባል ለዛ ነው እንጂ ረስቼው አይደለም። ደግሞ ይቅርታ ስለረሳሁት። ዛሬ ከስንት ትግል በኋላ ቲክቶክ ክሬቲቭ አዋርድ ላይ ተገኝተናል። እንዴ ነው አላማረባችሁ? በጣም አምሮባችኋል። እንግዲህ ገብተን በባይዘዊ በሁለት ዘርፎች እጩ ሆነዋል ልዩ ዜሞች። የመጀመሪያው ምንድን ነበር?
ቤስት ክሬቲቭ ኮንተንት ክሬተር ሁለተኛው ደግሞ ሚውዚክ ፕሮዲዩሰር ላይ ነው። እንግዲህ ያው ዋናው ነገር እዚህ መገኘታችን ነው። እኔ ደግሞ ለማታውቁኝ ቃል እባላለሁ። ያቁኛል እና በዚህ አጋጣሚ ሰብስክራይብ እያደረጋችሁ አበረታቷቸው። ቆንጆ ነገር እያያችሁ እንደሆነ ተስፋ አለኝ። እንግዲህ እንግባ አይደል? በዚህ ብርድ ግን ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። ቤተሰብ እንግዲህ እንደምታዩት ደርሰናል። በጣም አርፍደን ነበረ። ቫይቡ ስንገባ ያለው ቫይብ ምናምን በጣም ደስ ይል ነበር። ምናምን ወንበር እንደለ ተይዟል፣ ቆመናል። ሁሉም ተይዟል እና እኛ ቆመናል። በነገራችን ላይ ትንሽ ያመለጠን ፓርት አለ እና ለቤስት ኒውስ ብሩክኒስ አሸንፏል እና ብሩክኒስ እንኳን ደስ ያለህ። በጣም ደስ ብሎናል። ስላሸነፍ ደስ ብሎናል። አብራችሁ ቆዩ። በጣም ነው የምንወዳችሁ። አብራችሁ ቫይብ አድርጉ ከኛ ጋር። በጣም ከባድ ኮምፒቲሽን ነው። አሸናፊው ዳዊት ታዬ። ዳዊት አሸናፊ ሆኗል። በተለያዩ እንቅስቃሴዎቹ የምናውቀው ዳዊት የዚህ ሽልማት ማለትም የቤስት ዳንስ ወይም ፐርፎርማንስ ሽልማት አሸናፊ ሆኗል ማለት ነው። እንኳን ደስ አለ ዳዊት ነው። ሰያ ኢትዮጵያ ነው። እንኳን ደስ አለ ሰያ። Congratulations to Saya. Saya, please give a warm round of applause to Saya. Congratulations for winning the Best Traveling Content of G-Power TikTok Creative Awards of 2025. Start with A. So, Mr. Adunay! Yes, Hat-trick ሰርቷል አዶናይ በዛሬው ምሽት። ሌላ 3ኛ ሽልማቱ ነው። አዶናይ በጂ-ፓወር ቻሌንጅ የጂ-ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለ አዶናይ። አቤት 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 አቤት! እንዴት አባቱ እንደሚከብድ ታይ። ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም። እንግዲህ አንድ ነገር መናገር እፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ ከመይ መኒና ስሙዕ ነግረኩም እንኳን ደስ አለህ አዶናይ። እሺ ሓንቲ ዓኩዲ ደልየ ሰላም ሓፍተይ ብጣዕሚ ልፎቴኪ፣ ዳዊተይ ብጣዕሚ ልፎቴካ፣ ማትሶላ ሓወይ ብጣዕሚ ልፎቴካ፣ ማሚ ባብያ ብጣዕሚ ልፎቴኩም፣ ኣኽሪዐኩም እየ ለይሓስብ ደቂ 05 ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩሎም እኒኦም ዶ ኣኽሪዕናኩም ወዳችኋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት።
ና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተም ደግሞ እንደምታዩ 100% እርግጠኛ ነኝ። እወዳችኋለሁ። አባት እንኳን ደስ አለ አዶናይ። ሃትሪክ ሽልማቶችን 1 2 3 ብሎ ለቃቅሞ ወስዷቸዋል። እንኳን ደስ አለ። በወንዶች ምርጥ 5 እጩ ተወዳዳሪዎች አበቃል ደሳለኝ፣ ባምሌ፣ ኮሜዲያን ያሲን፣ ዶሚኔት ኑሪ፣ ጸጋይ። Hello, guess who will win? Let's dominate! Dominate! እንኳን ደስ አለ። አስቂኝ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። ዶሚኔት በጣም ነው የማመሰግነው። በመጀመሪያ ክብርና ምስጋና ለመድኃኒዓለም እዚህ እናንተ ፊት ላቆመኝ፣ እናንተ ፊት ሞገስ ለሰጠኝ ክብርና ምስጋና ለመድኃኒዓለም ነው። በሁለተኛ ደረጃ እናንተ መድኃኒዓለም በጣም ነው የምወዳችሁ የአራዳ ልጆች፣ በጣም የማመሰግነው። ስታርቲንግ ፍሮም ዴይ ዋን የእውነት በጣም ሰፖርት አድርጋችሁኛል። ፎሎወሮቼ እዚህ ያላችሁ ቤት ያላችሁ ሁላችሁ ለመላው የአራዳ ልጆች ነኝ ገባለጠ። በሶስተኛ ደረጃ እናንተ ፊት እዚህ ይሄን ፕላትፎርም እንጠቀም። እኔ ቲክቶክ በጭራሽ ቲክቶከር ሆናለሁ ብዬ አስቤ አላውቅም። አመት ከ10 ወሬ ነው አሁን። እናንተ ፊት እንድቆም ያደረጉኝ ሁሉም ጓደኞች ያሉ እዛ ጋር እባካችሁ አንዴ ሞራል ስጡኝ። በጣም ነው የምወዳችሁ፣ በጣም የማመሰግነው። ቴንክ ሶ ማች። መልካም ምሽት። ኤላ ሪቪው፣ ጃኒ፣ ሚስ ሊሊ፣ ሸገር ገበያ፣ ጃኒ፣ ተስፋ ሪቪው፣ ጃኒ የዚህ ውድድር አሸናፊ ጃኒ። For TikTok Creative Awards 2025 ጃኒ እንኳን ደስ አለ። ይህንን አዋርድ በማሸነፍ the best review content award መነጽሬን ላውልቀው። እንዴት ናችሁ? እወዳችኋለሁ። በመጀመሪያ እግዚአብሔር ይመስገን እዚህ ቦታ ላይ ስለተገኘው በጣም ደስ ብሎኛል። የዛሬ 10 ዓመት በፊት አሜሪካ 15 ዓመት ሄጄ ነበረ። ለ5 ዓመት ያክል ጓደኛ አልነበረኝም። ከ5 ዓመት በኋላ ስመለስ ጓደኞቼ ጋር ለማድረግ ቃል ገብቻለሁ። አንድ ያዙ ፋሚሊ ወደዚህ ኑልኝ ነው ወደ መድረክ እና ለማንኛውም እኔ ካለነሱ ባዶ ነኝ። ቤተሰቦቼ በዚህ አጋጣሚ በጣም ነው የማመሰግነው ስላመናችሁብኝ። እናቴ እወድሻለሁ። ዩቱበር ቲክቶከር እንደሆነ የገፋፋችኝ ኮሮና ላይ እሷ ነች። ዩቱብ ጀመር በላይ ገፋችኝ እሷ ነች። እና በዚህ አጋጣሚ ቤተሰቦች ካላችሁ ልጃችሁ ያው እንደዚህ አይነት ነገር መሞከር ከፈለገ ቲክቶከር መሆን ከፈለገ ዩቱበር መሆን ከፈለገ ከትምህርቱ ጋር እንዲያስኬድ አብራችሁ ብታግዙት ደስ ይለኛል። ወንድሞቼ እወዳችኋለሁ። የዛሬ ዓመት ቲክቶክ ኦፍ ዘ ይር ግድ ነው። የዓመቱ ምርጥ ቲክቶከር ጎላችን እሱ ነው። መኪና እንዳለ ባቅ አሪፍ ነበር። እናሸንፍ። ለማንኛውም እወዳችሁ። እንኳን ደስ አለ። ሁላችሁም እንኳን ደስ አላችሁ ለማለት እንወዳለን። እንኳን ደስ አለሽ ሚቲ። የስማይል ቻሌንጅ አዋርድ በመጀመሪያ ደረጃ በመውጣት አሸናፊ ሆናለን። የ1 ሚሊዮን ብር አሸናፊ ዩቲናል። ለመጀመሪያ ጊዜ ነው እንደ መድረክ ላይ ሲወጣ እና በጣም ነው የማመሰግነው። በጣም እኔ ፊት ለፊት ልታይ እንጂ በጣም ከካሜራ ጀርባ ብዙ ሰው ነበረ። ለ5 ቀን የፈጀ ስራ ነው ያያችሁት እና ከካሜራ ጀርባ ዳይሬክተር ነባ እና ብርታሉ ዴቫ በጣም ብዙ ሰው አለ። በጣም ነው የማመሰግናችሁ ሁላችሁንም። ነባ ያማል እንዴ በጣም ነው የማመሰግነው። በጣም እንኳን ደስ አለሽ ዩቲ። የቤስት ስፖርት ኢንፎርማቲቭ ኮንተንት አሸናፊ
Abiyo. Best Sports Informative Content Award, G-Power TikTok Creative Awards 2025 አሸናፊ አቢዩዌ ማንኛውንም ጊዜውን የገባው እንኳን ደስ አለህ አቢዩዌ። ጀማው እስቲ የዩናይትድ ደጋፊዎች አለ ገባለት ትገባና ተወጧል። በመጀመሪያ ፈጣሪን ማመስገን እፈልጋለሁ። አያቴን ማመስገን እፈልጋለሁ። እማዬ አበበች ትባላለች። በጣም ነው የምወዳት። ከምንም በላይ ግን ማመስገን የምፈልገው ድምፅ የሰጣችሁን የእግር ኳስ ቤተሰቦች፣ ከማንም ከምንም በላይ ዩናይትዳውያን ያላችሁ አላረዛዝምባችሁም። ያራዳ ልጆች ይሄ አዋርድ ማለት ነው የእኛ የዩናይትዳውያን የአንድነታችን ምልክት እንዲሆን ነው ፈልጎች። እወዳችኋለሁ። አመሰግናለሁ። መልካም ምሽት። ከመቼውም ጊዜ በላይ ለየት ባለ ሁኔታ የመኪና ተሸላሚ ይሆናል። ዝግጁ ናችሁ? አሸናፊውን ለመስማት ተዘጋጅታችኋል ወይ? ስጠብቁት የነበረው ጊዜና ሰዓት ላይ ደርሰናል። ሽልማቱን የሚሰጡልን ደግሞ ተወዳጁ ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው። አርቲስት ሰራዊት ፍቅሬን እባካችሁ ወደ መድረኩ ጋብዙልን። Please welcome to the stage our beloved artist, amazing Sarawit Fikre, to present the award for the Creator of the Year. የሽልማት መርሃ ግብር ዛሬ እዚህ ጋር አያበቃም። ወደ ቫርዳስ ላውንጅ አብረን እንጓዛለን። ሁላችሁም አብራችሁ ትሆናላችሁ ብለን ተስፋ እናደርጋለን። ቲክቶክ ክሬተር ኦፍ ዘ ይር አዋርድ የ2025 ጂ-ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ እየጠበቃችሁት ያላችሁት ሞመንት ከዚህ በላይ እንዳይገፋባችሁ እባካችሁን ገስታችን የሚናገረውን አጭር ንግግር ሰምተን እንመለሳለን። አንጀታችንን እየበሉት ቶሎ ይነገራል። እሺ እንዴት አመሻችሁ? እንዴት አመሻችሁ? የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። ይከፈት በሎ ባንድ ላይ TikTok Creator of the Year for the G-Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ-ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ አዶናይ እንኳን ደስ አለህ። በዛሬው ቀን 1፣ 2፣ 3፣ 4 ያሸንፋል። ለተከበራችሁ ሸላሚዎቻችን፣ እስካሁን ድረስ አብራችሁ ለቆያችሁ እንግዶቻችን
እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤተር አዋርድ 2025 አሸናፊ አዶናይ። አዶናይ ሁላችሁም እንድትቀበሉ በአክብሮት እንኳን ደስ አለ አዶኒ። First of its kind, an award. ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ዲቻ ቦይስ ነፃነት፣ አክብረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያንን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥፍ ምስቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥፍ ምስቱር ጠብቁ። ወዳችኋለሁ። ቴንክ ዩ ሶ ማች። አዶናይ ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ ሁላችሁም። ሁላችሁም ተረጋግታችሁ ቀስ ብላችሁ አንድ የሆናችሁ ምትወጡ እስካሁን ድረስ ሆናችሁ አብራችሁ ደምቃችሁ አብራችሁ ስለቆያችሁ በትዕግስት ስለጠበቃችሁ እስከ መጨረሻው ድረስ እንግዲህ ጋይስ ማለት ነው የነበረን ፕሮግራም ይሄንን ይመስል ነበረ። እንግዲህ እስካሁን ድረስ ሰብስክራይብ እያደረጋችሁ የተከታተላችሁ ይመስላል። ስላሸነፉትም ሰዎች በጣም ደስ ብሎናል። እንግዲህ እዚህ ፕሮግራም ላይ እንድንመጣ እንድንዘጋጅ በአልባስ፣ በሜካፕ፣ በፀጉር፣ በሁሉም ነገር ያገዛችሁ ሰዎች በሙሉ በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን። ሰብስክራይብ እያደረጋችሁ እንግዲህ ቀጣይ ዓመት እኛ እናሸንፋለን። አዎ ፕሮሚስ ያ ውድርት ጋይስ አዎ እናሸንፋለን ጋይስ። ግዴታችን ነው፣ እናሸንፋለን። በጣም ግርግር ስላለ ማለት ካሜራ ለመቅረጽ ስለማይመሽ በቃ በዚህ እንሰናበታችሁ። በሌላ ቪዲዮ እንገናኛለን። ሰብስክራይብ አድርጉ። ሰብስክራይብ ቻው።